ይሄ ምልክት ምን እንደሆነ መገመት ትችላላችሁ ብዬ አስባለሁ። እንግዲህ የፌዴራል ፍርድ ቤቶች ከጥቅምት 3 ጀምሮ መደበኛ የችሎት ስራቸውን ጀምረዋል ማለት ነው። እንግዲህ ይሄ ምልክት ብዙ ጊዜ ፍርድ ቤቶች ውስጥ የሚታዩ ምልክቶች ናቸው። ይሄ ምልክት እንደ መዶሻ፣ የእንጨት የተሰራ መዶሻ ዓለም አቀፋዊ በሆነ መንገድ የሚታወቅ ችሎቶች ውስጥ የሚገኝ ነው። ለምን ይህ መዶሻ እንደሚቀመጥና ምን ነው ትርጉሙ ምንድን ነው፣ ለምንስ አገልግሎት ይውላል የሚል ጥያቄ ይፈጥርባችሁ ሊሆን ይችላል። እንግዲህ ታሪካዊ አመጣጡ ምንድን ነው? ይሄ መዶሻው የሚያሳየው ስልጣንን ነው የሚያሳየው፣ ኦቶሪቲን ነው የሚያሳየው ማለት ነው። እና ደግሞ ስልጣንና ኦቶሪቲውን ማሳየት ብቻ ሳይሆን ማንኛውም ችሎት ሲጀምር በዚህ መዶሻ መጥቶ ችሎቱ ስራውን መጀመሩን ማሳወቅ አለበት። የችሎቱ ስራ ካለቀ በኋላ ለዕለቱ የተመደቡ መዝገቦችንም አቤቱታዎችንም ከመረመረ በኋላ በተለይ በችሎት የሚደረጉ የፍርድ ቤት ሂደቶች ካለቀ በኋላ ደግሞ በዚሁ መዶሻ እንደገና መጥቶ ችሎቱ ስርዓቱን ወይም ደግሞ ስራውን ጨርሷል ብሎ ዳኛው መናገር አለበት። አሁን እንዲህ አይነት ነገር ብዙ እየተለመደ አይደለም። አንዳንድ ችሎቶች ላይ ጭራሽ ይሄ መዶሻ አይገኝም። ቢኖርም አንዳንድ ዳኞች ካልሆነ በስተቀር በብዛት እየተጠቀሙበት አይደለም እና በዚህ ከቀጠለ ምናልባት ይሄ መዶሻ በችሎቶቻችን ላይ ላናይና ዓላማው ምን እንደሆነ ላይገባን ይችላል ማለት ነው። ግን ታሪካዊ አመጣጡ ስልጣንን ነው የሚያሳየው፣ የፍርድ ቤትን ኦቶሪቲ ስልጣንን ነው የሚያሳየው። ከዛም ባሻገር ነው ማንኛውም ዳኛ ችሎቱ እንደተሰየመ ችሎቱ ስራውን ሲጀምር ይህንን መዶሻ ይዞ አንድ ጊዜ መታና ችሎቱ የመደበኛ ስራውን መጀመሩን መናገር አለበት። ደግሞ ችሎቱ መደበኛውን ስራ መዝገቦቹን ከጨረሰ በኋላ ችሎቱ መዝገቡን ወይም ደግሞ መደበኛ ስራውን እንደጨረሰ ይህን እንደገና መጨረሻ ላይ በመዶሻ ይመታና ማሰናበት ይኖርበታል ማለት ነው። ስለዚህ ታሪካዊ አመጣጡ ይሄ ነው። እንግዲህ ፍርድ ቤቶች ስራ ጀምረዋል። በተለያየ መንገድ ለምስክርነትም ጉዳይ ኖሯችሁም ፍርድ ቤት የምትሄዱ እስቲ ታዘቡና አሉ ይሄ መዶሻ አለ ወይ፣ ዳኞችስ ይህን መዶሻ በአግባቡ አሁን በተባለው መሰረት እየተጠቀሙ እንደሆነ እስቲ እዩና አስተያየትን ስጡኝ።